ሰላም እንዴት አላችሁ የጆን ኮምፒውተር ተከታታዮች? ዛሬ የማሳያችሁ አንዳንድ የሲኦሲ ፈተናዎች ላይ የምንፈተነው ጥያቄ ነው። አንዳንዶቻችን ደግሞ ቤታችን ላይ ሆነን የምንቸገርበት ነው። ለምሳሌ ኮምፒውተሮች የተለያዩ አካውንት ክሬት እናደርጋለን እና እነዛን አካውንቶች እንዴት አድርገን ክሬት ማድረግ እንችላለን። በተጨማሪ ደግሞ ፓስዋርዶቻችንን በቀላሉ እንዴት ሴት ማድረግ እንችላለን፣ እንደገና ደግሞ ሪሴት ማድረግ እንችላለን የሚለውን እያየን እንሄዳለን። እኔ ኮምፒውተር ላይ እንደምትመለከቱት እዚህ ጋር የኮምፒውተር አይከን ዲስክቶፕ ላይ አለ። ሶ ኮምፒውተሬ ላይ ራይት ክሊክ አረጋለሁ። ዘን ራይት ክሊክ አርጌ ማኔጅ የሚለውን እመርጣለሁ ማለት ነው። ምክንያቱም ማኔጅመንት ሲስተም ላይ ለመሄድ ስለፈለኩኝ ማለት ነው። ራይት ክሊክ አድርገን ማኔጅ የሚለውን እንመርጣለን። ደን የማኔጅመንት ኦር የማኔጅ የምናደርግበት የኮምፒውተራችን ሲስተም ዊንዶ ይከፈታል። እንደምትመለከቱት አጠቃላይ የኮምፒውተር ማኔጅመንት ካሉት ውስጥ አንዱን ሎካል ዩዘርስ ኤንድ ግሩፕስ የሚለውን እንመርጣለን ማለት ነው። እዚህ ላይ እንደመረጥን የምናየው ሁለት ግሩፖች አሉ፣ ዩዘርስ ኤንድ ግሩፕ የሚል አለ። ስለዚህ እኛ ዩዘርስ የሚለውን እንመርጣለን። እዚህ ኮምፒውተር ላይ እንደምትመለከቱት ዲፎልት አለ፣ አድሚኒስትሬተር ገስት አለ። አሁን እዚህ ላይ ጆን ኮምፒውተር የሚል አካውንት ክሬት እናደርጋለን ማለት ነው። ስለዚህ ላይ አክሽን ላይ ገብተን ኦር መፍጠር የምንችልበት አለ፣ ግን ባዶ ቦታ ላይ መተን ራይት ክሊክ እናደርጋለን። ደን ኒው ዩዘር የሚል እንመርጣለን። እዚህ ላይ እንዳልኳችሁ ጆን ኮምፒውተር የሚል መፍጠር ነው የተፈለገው። ስለዚህ ጆን ኮምፒውተር የሚለውን ታይፕ አደርጋለሁ ማለት ነው። ከታች የምናያቸው ፉል ኔም ዲስክሪፕሽን አለ፣ እሱን ዘለን ፓስዋርድ የሚል አለ። እዚህ ጋር ፓስዋርድ እኔ ባዶ አርጌ ማለፍ ልፈልግ እችላለሁ። ሶ ጀስት ኮንፊርምም ፓስዋርዴን ባዶ አረጋለሁ ማለት ነው። ከታች ስንመጣ ዩዘር መስ ቼንጅ ፓስዋርድ አስ ዘ ኔክስት ሎጎ የሚል እናገኛለን። ይሄ ያው ሰውየው ሎድ አድርጎ የኮምፒውተሩ ሎድ አድርጎ ሲገባ እንዲጠይቀው የሚያደርግ ነው። እሱን አንቼክ አድርገን ፓስዋርድ ኔቨር ኤክስፓየርድ እንዳያደርግ እነዚህ የቼክ ማርክ አድርገን እዚህ ላይ ክሬት ብለን መውጣት እንችላለን ማለት ነው። እዛ ላይ ያለው ቅድም እንዳልኳችሁ ዩዘር መስ ቼንጅ የሚለውን ማድረግ የምንችል ከሆነ ከፈለግን እናደርጋለን። እዚህ እንደምትመለከቱት ኮምፒውተር ማኔጅመንቱ ላይ ሎካል ዩዘርስ ኤንድ ግሩፕ ላይ ይታየልናል ማለት ነው። ሌላው ተጨማሪ አሁን ይህ የፈጠርነው ስታንዳርድ አካውንቶች ናቸው። ኮምፒውተር ላይ አካውንት በሁለት አይነት መንገድ ይፈጠራል። ስታንዳርድ አካውንት እና አድሚን። አሁን አድሚን እንፈጥራለን ማለት ነው። ስለዚህ ጆ የሚል አንድ አድሚን እንፈጥራለን ማለት ነው። 2 እና 3 አድሚን ማድረግ ስለምንችል ኮምፒውተር ላይ እሱንም እዚሁ ላይ እያየን እንሄዳለን። ስለዚህ ከታች ፓስዋርድ ኔቨር ኤክስፓየርድ አድርጌያለሁ። ይሄ ፓስዋርድ ለምሳሌ ልስጥና እዚህ ጋር ስፔስ ብቻ ላድርግ። እዚህ ላይ ክሬት ብዬ ነው የምወጣው። ደን ክሎዝ እላለሁ። አሁን ጆን የሚለው ላይ ራይት ክሊክ አድርጌ ፕሮፐርቲስ የሚለውን እመርጣለሁ ማለት ነው። ደን አሁን ሜምበር ኦፍ የሚለውን ከጆን አካውንት ላይ ሜምበር ኦፍ ላይ ብገባ ዩዘርስ ነው እንደምትመለከቱት ማለት ነው። ስለዚህ ምንድን ነው የምናደርገው እዚሁ ላይ አድ የሚለውን ከታች እሷን የግሩፕ ሜምበሩን የምንቀይርበት አድ የሚለውን ክሊክ እንዳደረግን ልክ እዚህ ጋር እናገኛለን። ሴሌክት ግሩፕ ላይ ደን አድቫንስ የሚለውን እንመርጣለን። ደን ፋይንድ ናው የሚል እንመርጣለን። ከዚህ በኋላ አድሚኒስትሬተር የሚለው አለ። ከሪዛልቱ ታች ላይ የምናገኘው አድሚኒስትሬተር ላይ ቴክ እናደርጋለን። እንደምትመለከቱት የዲስክቶፕ የኮምፒውተር ኔም ነው። ልክ ኦኬ ብዬ ስወጣ አድሚኒስትሬተርም ነው ዩዘርስ ጭምር ነው ማለት ነው። ይሄ አካውንት 2 አካውንት ይሆናል ማለት ነው። እና እዚህ ጋር እንደምታያቸው ቅድም የፈጠርኩት የጆን ኮምፒውተር አለ። አሁን ደግሞ ጆን የሚል አካውንት አድሚን ሆኖ ይታያል ማለት ነው። ሌላው ፓስዋርዶችን መቀያየር ልንፈልግ እንችላለን። በፈለግነው ሰዓት ላይ ፓስዋርድ ልንቀያየር የምንችልባቸው ቀላል መንገድ አምጥቶልናል ማለት ነው። ዊንዶ 10 ዊንዶ 11 ላይ ያሉ ማለት ነው። ምንድን ነው የምናደርገው በቀላሉ ቅድም የፈጠርኩት አካውንት ላይ ጆን የሚለው ላይ ሄጄ ተመሳሳይ ራይት ክሊክ አደርጋለሁ አካውንቱ ላይ ደን ሴት ፓስዋርድ ነው ምለው። ሴት ፓስዋርድ ካልኩት በኋላ ፕሮሲድ እላለሁ። ይሄኝ
እዚህ ጋር ቅድም የሰጠሁት ፓስዋርድ አለ። አሁን ግን ቅድም አንድ ስፔስ ነበር፣ አሁን 2 ስፔስ አድርጌ እሰጠዋለሁ። በፊት እንደምታስታውሱት ኦልድ ፓስዋርድ ሳናስገባ መቀየር አንችልም ነበር። እዚህ ጋር ግን ዳይሬክት ይቀይርላችኋል ማለት ምንም አይነት ኦልድ ፓስዋርድ ሳይጠይቀን ማለት ነው፣ በዚህኛው የዊንዶ ፊውቸሮች ላይ ማለት ነው። ሶ እዚህ ጋር ቅድም አንድ ነበር፣ አሁን 2 አድርጌ ኦኬ ስለው ዘ ፓስዋርድ ሃዝ ቢን ሴትስ ብሎ ያስቀምጥልኛል ማለት። ስለዚህ በዚህ መንገድ በቀላሉ እነዚህን ፓስዋርድ ሴት ማድረግ ምንችልበት አለ። የምንፈልገውን ያህል አድሚን ኮምፒውተራችን ላይ ረን ማድረግ የምንችልባቸው ሲስተሞች አሉ። በቀላሉ እነዚህን ምንሰራበት ይሆናል ማለት ነው። እና ስፔሻሊ እነዚህ እንዳሉ ሌላው ገስት ላይ ፕሮፐር ስለ ገስትም ስናነሳ ገስቱን በምንፈልገው ደረጃ ኦን ኦፍ ማድረግ አካውንት ዲዜብል ኢኔብል ብለን ማስቀመጥ የምንችልባቸው ከታች ፓስወርድ ኤክስፓየር ዳርክ የሚለውን ሜምበሩንም ብታዩት ገስት አሴ ገስት ነው ዲስፕሌይ የሚያደርግልን ማለት ነው። ሶ እንደምትመለከቱት እነዚህን ለማስታወስ ያህል አስቀምጫለሁኝ። ቴንኪው በጣም አመሰግናለሁኝ። ኮሜንት ካላችሁም እቀበላለሁኝ። በቀጣይ በጣም ብዙ ጥያቄዎች አሉ፣ እነሱን እየሰራን እንሄዳለን። ቴንኪው